ቀቤና ብሔረሰብ ባህል ታሪክና ቋንቋን ለማሳደግና ትውልድ ተሻጋሪ ለማድረግ የስነ ጽሑፍ ስራዎች ያላቸው ሚና ከፍተኛ መሆኑን የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በዲዊ ገለጹ። በልዩ ወረዳው ባህላችን ለሁለንተናዊ ብልጽግናችን በሚል መሪ ቃል የስነ ጽሑፍ ምሽት በወልቂጤ ከተማ ተካሂዷል። ዝርዝሩን ሪያድ ሞዲን ከወልቂጤ ቅርንጫፍ ጣቢያችን አድርሶናል። የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በዳዊ በዚህ ወቅት እንዳሉት ስነ ጽሑፍ የሰው ልጆችን ስሜት፣ ባህል፣ ታሪክና ቋንቋ ለማሳደግ ያለው ሚና ከፍተኛ ነው። ስነ ጽሑፍ የሰውን ልጅ ስሜት፣ ሐሳብ፣ ባህልና ታሪክ በስነ ጥበባዊ ቋንቋ የሚገለጽበት ጥበብ ነው። ስነ ጽሑፍ የአንድን ማህበረሰብ የአኗኗር ዘይቤ፣ እሴቶችን፣ ወጎችን፣ ታሪክ ከትውልድ ወደ ትውልድ የሚተላለፍበት ከፍተኛ ዘይቤ ነው። ስለሆነም የቀቤና ብሔረሰብ ባህል፣ ታሪክ፣ እሴቱንና ቋንቋውን ከትውልድ ወደ ትውልድ ለማስተላለፍ በስነ ጽሑፍ ስራዎች ላይ ትኩረት ሊሰጥ እንደሚገባ ተናግረዋል። ብልጽግና ፓርቲ ለሀገር በቀል እውቀቶች ልዩ ትኩረት ሰጥቶ እየሰራ ይገኛል ያሉት ዋና አስተዳዳሪው ወጣቱ ትውልድ መጻሕፍትን በማንበብ ለሀገር ልማትና ሰላም የበኩሉን ሊወጣ እንደሚገባም ገልጸዋል። የብልጽግና መንግስት ስነ ጽሑፍ የሀገርን ሁለንተናዊ እድገትና የብልጽግና ግቦችን ከሚያሳኩ ዋና ዋና መሳሪያዎች አንዱ አድርጎ እየሰራ ይገኛል። ስነ ጽሑፍ የሀገር አንድነትን፣ የሰላምን፣ የልማት ራዕይን ማስፈጸሚያ እንዲሆን በመስራት ለሀገር ተስፋ የሚሆኑ ስነ ጽሑፋዊ ስራዎችን ማበረታት ላይ ትኩረት ሰርቶ እየሰራ ይገኛል። የቀቤና ልዩ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ አብዱልዋስ መሐመድ በበኩላቸው ስነ ጽሑፍ ለሰው ልጆች የዕለት ተዕለት እንቅስቃሴ ላይ ያለው ፋይዳ ከፍተኛ መሆኑን ገልጸዋል። በልዩ ወረዳው ለመጀመሪያ ጊዜ የተዘጋጀው ይህ ስነ ጽሑፍ ምሽት ዓላማው አዲስና ነባር አማተር ቡድኖችና ወጣቶች ተሰጥኦቻቸውን እንዲያወጡ ለማድረግ መሆኑንም ገልጸዋል። የቀቤና ልዩ ወረዳ የብዙ ባህል፣ የብዙ ጥበብ፣ የብዙ እውቀት ምንጭ የሆነ ልዩ ወረዳ ነው። በርካታ ጸሐፊዎች፣ በርካታ ተወላጆች፣ በርካታ አርበኞች እንዲሁም በርካታ ትላልቅ ስራ የሰሩ ጀብደኞች የወጡባት ልዩ ወረዳ ነች። ወጣቱ እንዲጽፍ፣ እንዲያነብ፣ እንዲጠይቅ እንዲሁም ወጣቱ ደግሞ እንዲመራመር በሀገሩ ላይ ወሳኝ ሚና መጫወት እንዲችል ለማበረታታትና ለማነሳሳት ታስቦ የተዘጋጀ ፕሮግራም ነው። ጽሕፈት ቤቱ የቀቤናን ባህል፣ ታሪክና ቋንቋ ለማሳደግ ብሎም አብሮነትን ለማስቀጠል እየሰራ እንደሚገኝም ተናግረዋል። የመርሃ ግብሩ ታዳሚዎች በሰጡት አስተያየትም የስነ ጽሑፍ መድረክ መዘጋጀቱ ተሰጥኦ ያላቸው ወጣቶች የስነ ጽሑፍ አቅማቸውን ለማሳደግ ትልቅ ድጋፍ እንደሚያደርግላቸው በመግለጽ ተግባሩ ቀጣይነት እንዲኖረው በዘርፉ ትኩረት ተሰጥቶ ሊሰራ እንደሚገባ ተናግረዋል። ትውልድን ለማነጽ ይሄ ፕሮግራም እጅግ አስፈላጊም ነው። እናም ደግሞ የዘመነ ሆኖ ነው ያገኘሁት። አጠቃላይ እንቅስቃሴ ውስጥ የቱ ጋር ነው ያለው ለማለት ትልቅ አስተማሪ የሆነና ለዓለም እናሳይበት ትልቅ መድረክ ነው። ይህ ነገር መደጋገም መቻል አለበት። ስነ ጽሑፍ አፍቃሪ ለሆኑ አካላት ትልቅ መዝናኛም ጭምር ለቀጣይ ለትውልዱም ማነሳሻ የሚሆን ፕሮግራም ነውና ተጠቅሜበታለሁ። በመድረኩ በቀቤንሲና ቋንቋ የተዘጋጀ ኑን መካከር ወይም አሚያ ማለም ነው የተሰኘ የገጣሚ ሙባረክ ሁሴን የግጥም መደብል የተመረቀ ሲሆን የተለያዩ የስነ ጽሑፍ ስራዎችም ቀርበዋል።